ሰው 100% መሆን ስለማይችል ነው እሱ እንጂ ልጅቷ ራሷን አታጠፋም። በቃ ለመሰላችሁ የሆነ የገንዘብ ወይም ይሄ በሆነ ነገር ተጠግተው ቢሆን ያንን ባጣ ምን ሆናል? ራሷ ስራ አላት እኮ ሺሃፍት እኮ ሞዴል ናት እኮ የሀገሯን የባህል የምታስተዋውቅ ልጅ ናት። ለምን ብላ ነው ራሷን የምታጠፋው? ከሱ ጋር ዞሩ ብትል በጣም የተሻለ ሰው ማግኘት እንደምትችል ራሱ ታውቃለች። ለምንድን አይደለ? ገባችሁ አይደል ሐሳቤ? ራስሽን ለማጥፋት ለምሳሌ ያለዛ ሰው መተንፈስ አልችልም ምኖረው በሱ ነው ምናምን ብለሽ ስታስብ እሺ እቺ ልጅ እኮ ከሱ ዞሩ ብትል ከሱ የበለጠ ሰው ተፎካካሪ አለ የተባለ ሰው መጥበስ እንደምትችል ውስጧ ያውቃል። ሺያ ብሎት ኮንፊደንስ እኮ ሰው ራሷን ለምሮ የምታጠፋው ደግሞ የሚያፈቅር ሰው የሚወድ ሰው ራሱን አያጠፋም። እሱም ለኛ በጣም የምንወደው ጀግና አርቲስታችን ነው። የምናውቀው ነገር ነው። እሱንም በጣም ነው የምንወደው። አሁን እኮ ይኸውልሽ ራሷን አታጠፋም በሚል ነው እንጂ እሱንም ጥላቻ አይደለም። ሂ ሶ ስማርት እኮ ሲጀመር ልጁ ይኸውልሽ የሆነ ዘር ውስጥ የሚደበቅ የሆነ ጎሳ ብቻ እንትን የሚያረግ ልጅ አይደለም። ከሁሉም ጋር ተመሳስሎ በጣም ሶ ፈኒ ስማርት ልጅ ነው ልጁ። እኔ እያልኩ ያለት እሱ ገሏት ይሆናል ሳይሆን እያልኩ ያለው ራሷን ልጅቷ አታጠፋም ነው እንጂ እኔ ልጁም እንደዛ የሚያረግ አይነት ሰው አይመስለኝም። እኔ አይ ሰውም እንዳለው እኮ ትላንትና አብሮ ናቸው። ትላንትና ፀጉር ቤት ራሱ ወስዷት ነበረ። በዛ ላይ ደግሞ ልደቷ ነበረ። ዛሬ ነው መሰለኝ ልደቷ። ሜካፕ ምናምን ተቀባብታ ስቱዲዮ ሄዳ ፎቶ ሁላ ተነስታ ነበረ። እንግዲህ ዛሬ የሚፖስት ፎቶ ነበረ ማለት ነው ያ ፎቶ እና ምን እንደተፈጠረ አይታወቅም። እውነቱን እንዲወጣ እኛውን የምንታገለው ትግላችን የእሷ እውነት እንዲወጣ ነው። ለምንድን ነው ይሄ? ማን ሰው ጥሏት ነው ወይስ ራሷን ገላ ነው? በቃ ማለት ለምን እንደተፈጠረ ነው ማወቅ የሚፈልገው ይሄ